ከሞት አፋፍ የተገኘች ምህረት በዝሙት የተያዘችው ሴት ታሪክ። ሰውንና እንሳሳታለን። በኃጢአት ባህር ውስጥ ስንዋኝ ህሊናችን ሲወክሰን የሰዎች ጣት ሲቀሰርብን አበቃለት አበቃላት ከዚህ በኋላ ተስፋ የለውም የላትም ብለን ያሰብናቸው ጊዜያት ስንት ናቸው? ዓለም በፍርድ አይን ሲያየን ድንጋይ ይዘው ሊወግሩን የተዘጋጁ ጨካኝ እጆች ሲበዙብን መሸሸጊያ ያጣን የመሰለን ስንት ጊዜ ሲሆን፣ ነገር ግን በፍርድ ወንበር ላይ ተቀምጦ ሊፈርድብን የሚችለው ጌታ በፍቅር አይኖቹ ሲመለከተን ታሪኩ ይቀየራል። የዛሬው ታሪካችን በሞት ጥላ ስር ሆነው ስለተገኙ ነገር ግን በሕይወት ብርሃን ስለተጎበኙ አንድ ሴት ነው የምናነሳው። በዮሐንስ ወንጌል ምዕራፍ 8 ላይ የምትገኘው በዝሙት ተይዛ ለፍርድ የቀረበችው ሴት ታሪክ። ይህ ታሪክ የሷ ብቻ አይደለም፣ የኔም ያንቺም የናንተም ታሪክ ነው። ኃጢአት ባቆሸሸው ማንነታችንና በክርስቶስ ንጹሕ ምህረት መካከል የተደረገ ታላቅ የፍርድ ቤት ውሎ ተከታተሉን። ምናልባት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ታሪኩ እንግባ። ጊዜው ማለዳ ነበረ። ቦታው ደግሞ በታላቁ የሰሎሞን ቤተ መቅደስ ነው። ጌታችን ኢየሱስ ክርስቶስ ሕዝቡን እያስተማረም ነበረ። ሕዝቡ በጠዋት እርሱን ለመስማት ተሰባስበዋል። ነገር ግን በዚህ ቅዱስ ስፍራ በጨለማ ልብ የሚመላለሱ ሌሎች ሰዎችም ነበሩ፣ ጻፍቶችና ፈሪሳውያን። እነዚህ ሰዎች የሕግ ጠበቆች ነን ይላሉ፣ ነገር ግን ልባቸው በቅናት ተቃጥለዋል። ኢየሱስን እንዴት አድርገው በወጥመድ እንደሚይዙት እንቅልፋተውም ያድራሉ። ምክንያቱም ሕዝቡ የተከታተለው ነው። ትምህርቱ ልብን ይማርካል፣ ሥልጣናቸውንም እየጋረደባቸው ነው። ስለዚህ አንድ የማያፈናፍን ወጥመድ አዘጋጁ። ወጥመዱ አንዲት ሴት ነበረች። መጽሐፍ ቅዱስ በዝሙት ስትያዝ ይላል። ይህ ማለት በድርጊቱ ላይ እያለች እጅ ከፍንጅ ተያዘች ማለት ነው። እስቲ ያስቡት የዛን ቀኑን ውርደት፣ የዛን ቀኑን ድንጋጤ። ልብስ እንኳን በቅጡ ሳትለብስ በኃይለኛ የቤተ መቅደስ ጠባቂዎችና በፈሪሳውያን ተጎትታ ስትወጣ ጎዳናው ላይ ሲጎትቷት ሕዝቡ ይመለከታታል። ሕፃናት ይሸሻሉ፣ እናቶች ደግሞ ፊታቸውን ያዞራሉ። እሷ ግን በፍርሃት ትርበተበታለች። የምትሄደው ወደ ፍርድ ቤት አይደለም፣ የምትሄደው ወደ ሞት ነው። በሙሴ ሕግ መሠረት እንዲህ ያለው ኃጢአት ቅጣቱ በድንጋይ ተወግሮ መሞት ነውና። ነገር ግን የፈሪሳውያን ዋና ዓላማ ሴቷን መቅጣት አልነበረም። እሷ ለነሱ መጠቀሚያ ዕቃ ነበረች። ኢላማቸው ኢየሱስ ክርስቶስ ነው። ሴቲቱን እየጎተቱ ወደ መቅደሱ መሃልም አመጧት። ኢየሱስ እያስተማረ ባለበት ቦታ ወርውረውም ጣሏት። አቧራው ላይ ወደቀች። እንባዋ ከአቧራው ጋር ተደባልቀው ፊቷን አበላሸው። ቀና ብላ ለማየት ድፍረት የላትም። በዙሪያዋ ያሉ ሰዎች ድንጋይ ጨብጠዋል። የሞት ሽታም ባፍንጫዋ ገባ። ፈሪሳውያኑ በድል አድራጊነት ስሜት ጠየቁት፣ እንዲህ አሉት፣ መምህር ሆይ ይቺ ሴት በዝሙት ስትያዝ አሁን ተገኘች። ሙሴ እንደዚህ ያሉት በድንጋይ እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? ብለው ጠየቁት። ወዳጆቼ፣ ውድ የፋና መንፈሳዊ ቤተሰቦች ወይንም ይሄ ድምፅ የሚሰማችሁ ሁሉ ይህ ጥያቄ ምን ያህል ከባድ ነው? እንጃ ግን በጣም ከባድ ወጥመድ ነው። እስቲ ልብ በሉ። ኢየሱስ በድንጋይ ትወገር ቢል እርሱ የሚሰብከው የምህረትና የፍቅር ትምህርት የት ሊገባ ነው? ኃጢአተኞችን ወደደ የሚለው ስሙስ ምን ሊሆን ነው? በተጨማሪም በወቅቱ የሮም ቀኝ ግዛት ስለነበሩ አይሁዶች ሰውን የመግደል ሥልጣን በሕግ ተከልክሎም ነበረ። ስለዚህ ከሮም መንግሥት ጋር ያጣሉታል። ኢየሱስ አይ ተዋት፣ አትውገሯት ቢል ደግሞ የሙሴን ሕግ የሚሽር የእግዚአብሔርን ትእዛዝ የሚቃወም ነቢይ ነኝ ባይ ብለው በሃይማኖት ክህደትም ይከሱታል። አያችሁ፣ በግራና በቀኝ እሳት ነው። ሴቷ በመሃል ላይ ቆማለች። ሰይጣን በዚህ ሴት ሕይወትና በኢየሱስ ክብር ላይ ቆርጦ ተነስቷል። ሁሉም ትንፋሹን ወጥ አድርጎ የኢየሱስን መልስም ይጠብቃል። ደስ የሚለውና የሚገርመው ግን ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ግን አልተረበሸም፣ አልደነገጠም። ቃላት በመወርወር ፈንታ ዝምታን መረጠ። ጎንበስ አለ። በጣቱ መሬት ላይ መጻፍ ጀመረ። ምን ጽፎ ይሆን? ወንጌላዊው ቅዱስ ዮሐንስ ምን እንደተጻፈ አይነግረንም። ነገር ግን የቤተ ክርስቲያን አባቶች ሲተረጉሙ እንዲህ ይላሉ።
ምናልባት የከሳሾቹን ምስጢር ይጽፍባቸው ነበር? አንተ ያንን መበለት የበደልከውን ታስታውሳለህ? አንተስ በድብቅ የሠራኸውን ያን ኃጢአት ረሳኸውን? ወይንም ደግሞ ኤርምያስ 17:13 ላይ ያለውን ካንተ የሚርቁ በምድር ላይ ይጻፋሉ የሚለውን ትንቢት እየፈጸመ ነበር? እናንተ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ ያሳውቁን። እነሱ ግን መልስ እንዲሰጣቸው ተወቱት። ምን ትላለህ መምህር ፍረድ እንጂ እያሉ ጮኹ። በዚህ ጊዜ ኢየሱስ ቀና አለ። ዓይኖቹ እንደ እሳት ነበልባልም ይበሩ ነበር። ግን በውስጡ የነበረው ቁጣ ሳይሆን እውነት ነበር። እንዲህ አለ፣ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት። ይህ ንግግር እንደ ቶርኔዶ የሰዎችን ልብ መታ። የህሊና ፍርድ ቤትም ተከፈተ። ሁሉም ወደ ራሱ ማንነት ተመለከተ። ቅድም ሴቷ ላይ የነበረው ትኩረት አሁን ወደ ከሳሾቹ ዞረ። ኃጢአት የሌለበት ማን ነው? ኃጢአት የሌለበት ማን ነው? ንጹሕ የሚልም በዛ። ቃሉ እንደ ሰይፍ ስላቃጠላቸውና ስላስፈራራቸው መቆም አልቻሉም። መጽሐፍ ቅዱስ ከሽማግሌዎች ጀምሮ ይላል። ሽማግሌዎቹ ብዙ ዘመን ኖረዋልና ብዙ ኃጢአት ሰርተዋል፣ ወይንም ደግሞ ቶሎ ገባቸው። አፈር ልሶ የተነሳው ህሊናቸው አንተም እኮ ቆሻሻ ነህ፣ ምን አቅም አለህና ነው እሷን የምትወግረው አላቸው። የያዙትን ድንጋይ ጣሉ። ዱብ ዱብ ዱብ። አደባባዩ ባዶ ሆነ። ቅድም እንውገራት ሲሉ የነበሩት ጀግኖች በራሳቸው ኃጢአት አፍረው ሸሹ። አሁን የቀሩት ሁለት ብቻ ናቸው፣ መሐሪው ኢየሱስ ክርስቶስና ምሕረት ፈላጊዋ ሴቲቱ፣ ታላቁ ሐኪምና በሽተኛዋ። ኢየሱስ ቀና አለ፣ ዙሪያውን ተመለከተ። ማንም የለም። አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እሷም በፍርሃትና በአክብሮት ነገር ግን በታላቅ እፎይታ ጌታ ሆይ አንድስ እንኳን የሉም አለች። የመድኃኔዓለም የአምላካችን የኢየሱስ ክርስቶስ የመጨረሻው ቃል ቤተሰቦች የሕይወቷን ምዕራፍ እስከ ዘላለሙ ሙሉም ቀየረው። እኔም አልፈርድብሽም፣ ሂጂ፣ ከእንግዲህ ወዲህ ደግሞ ኃጢአት አትስሪ አላት። እንዴት ደስ ይላል እንዲህ መባል! ወገኖቼ ይህ ታሪክ ለእኛ ምን ያስተምረናል? በቀዳሚነት ሰው በሰው ላይ ለመፍረድ አይቸኩል የሚለውን እናገኛለን። እኛ የሌሎችን ውጫዊ ስህተት እናያለን፣ እግዚአብሔር ግን የሁላችንንም ልብ ያያል። ድንጋይ ከማንሳታችን በፊት የራሳችንን ጉድፍ እንመልከት። ሁለተኛው ደግሞ የክርስቶስ ምሕረትን ነው። ዓለም በሙሉ ትሙት አትረባም ብሎ ሲፈርድብን ክርስቶስ ብቻውን ከጎናችን ይቆማል። ያቆሸሸንን ታሪክ ሰርዞ አዲስ ምዕራፍም ይከፍትልናል። ሦስተኛው የምሕረት ዓላማ ነው። ኢየሱስ አልፈርድብሽም ብሎ ብቻ አልተዋትም። ካስታወሳችሁ ሂጂ፣ ከእንግዲህ ኃጢአት አትስሪ አላት። ምሕረት የተደረገልን እንድንለወጥ እንጂ በኃጢአት እንድንቀጥል አይደለም። ዛሬም ክርስቶስ ይላል፣ ልጄ ሆይ ሰዎች ቢጥሉሽ እኔ አነሳሻለሁ፣ ሰዎች ቢጠሉሽ እኔ ወድሻለሁ፣ ብቻ አንቺ ንስሐ ግቢ፣ ወደ እኔ ተመለሺ። ይቺ ሴት በዚያን ቀን ሥጋዋን ከድንጋይ ነፍሷን ከሲኦል አተረፈች። እኛስ ዛሬ የንስሐ ቀን ነው። ድንጋይ የያዘውን እጃችንን አራግፍ። በኃጢአት የቆሸሸውን ልባችንን ለክርስቶስ እንስጥ። እግዚአብሔር ንስሐውን ተቀብሎ በሰላም ያሰናበታት የዛች ሴት አምላክ እኛንም በምሕረቱ ይጎብኘን። አሜን። ይህንን ቪዲዮ ለሌሎች በማጋራት የወንጌል አጋር ይሁኑ። አስተያየት ካላችሁ ኮሜንት ላይ አስቀምጡልን። በቀጣይ በሌላ መንፈሳዊ ቪዲዮ እስክንገናኝ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።